ማህበራዊ ሚዲያ ላይ ቲቪዎች ላይ አጅነቢ የትም ቦታ አጅነቢ ነው። አጅነቢ ማየት አይፈቀድም አይደል እንዴ በእስላም። ይሄ ነገር እየቀረን ያለ በጣም ለመድ ነው። እዚህ ላይ ከሌ ብሎ ለማንሳት የሆነን አካል ለማውቀስ አይደለም። ሁላችንም የተነከፍንበት በሽታ እርቃን ምስሎችን ማየት የሚመጣው በዚህ አቆራርጦ እኮ መንገዱ ይሄ ነው። ስለዚህ የምናየውን እንመልከት። የአጅነቢ ምስል እየመጣ ነው። ሴት ይሁን ወንድ አይናችንን እንስበር። ትምህርት የምናዳምጥ ከሆነ ዘወር አድርገን እናዳምጠው። እዛ ላይ አፍጥጦ ከመመልከት ባዕድ የሆኑ ነገሮችን ወይም እንቶ ፈንቶ የሆኑ ነገሮችን በተለይ ይሄ በቲክቶክ እና መሳሰሉ ነገሮች ላይ የሚተላለፉ ፕራንክ እያሉ የሚያስተላልፏቸው ቆሻሻ ነገሮች አላህን እንፍራ። እይታ መስበር የሚባለው ነገር እየተረሳ ነው። እንዲህ አይነት በሽታ ደግሞ መሰረታዊ ነገሮችን ስንረሳ ሳናውቀው ሌላ ዓለም ልባችን ደንድኖ ተግሳጽ የማይመልሰው ኖርማል የሆነ ነው የሸሪዓ ትእዛዝ ያለበት ከተወሰነ ዓመታት በፊት የማያከራክር ነገር ዛሬ እንዴት ነው ይሄ መፈጸም የሚቻለው እስከምንል ሌላ ጫፍ እንድንይዝ ነው የሚያደርገን። አጅነቢ አይንህን ስበር ሲባል መንገድ ላይ ስታገኝ ብቻ አይደለም ስበር የተባልከው። የትም ቦታ አይናችንን እንስበር። የትም ቦታ ቲቪ ላይ ይሁን ሌሎች ቦታ ላይ የምንመለከተው እንስበር። ይሄንን ስንጠነቀቅ ከዛ ያለፈውን እንጠበቃለን፣ የባሰውን እንጠበቃለን። እዚህ ላይ ስንዳፈር አንዳንድ እያልን እየቀረብን ያለን ወደ ከፈው ወደ ባሰው ከዛስ የተጨመላለቁ ጸያፍ ነገሮችን በየጊዜው ወደ መመልከት አልፎ ሱስ ላይ እስከ መውደቅ ነው የሚደረሰው። ስለዚህ አላህን እንፍራ። እይታ መስበር የሚባለው ነገር እይታ ፍላጻ ነው የተባለው። ቀስት ነው፣ ልብ ውስጥ ነው የሚወጋው። እኛ ይታወቀን ይሆናል። እይታ ያልተፈቀደን ነገር ማየት ልብን ነው የሚወጋው። ከዛስ ልባችን ሐራም እንዳይጎረብጠው ይልቁንም እንዲያጣጥም እንዲደነዝዝ ያደርጋል። ምንም ሳይመስለን በየቀኑ ያንን የተለመደ ቆሻሻ ነገር ወደ ማየት ነው የሚደረሰውና የዳዕዋም ይሁን የሌላም ነገር በአሁኑ ሰዓት ሴቶች ሳይቀሩ እየወጡ ነው ያሉት አይደል? ሚዲያ ላይ በብዛት ነው ያሉት። አስገዳጅ ሁኔታ ኖሮ ከሰማ እይታን ስበር፣ አስገዳጅ ሁኔታ ኖሮ ከሰማሽ እይታሽን ስበሪ። በየትኛውም ርዕስ ላይ ባጭሩ ያልተፈቀደልን ነገር ከማየት በተግባር እናስገኘው። የሆነ ፊታችን ብቻ ሲገጥም ኒቃብ የለበሱ ሰዎች ሲመጡ ዝም ብሎ ግርግር ብሎ የሆነ ክፍል መለየት ይሄ ብቻ ነው እንዴ እይታ መስበር ማለት? ቤታችን ባዕድ የሆኑ ወንዶች ሲመጡ ሴቶች ተራርጠው አንድ ጥግ መያዝ፣ ወንዶች ወደዛ መዞር እንዴ ይሄ ብቻ ነው እንዴ? ጉዳይ ከዚህ አልፋል። በህይወታችን እንኖረው። በቃ ህይወት ይሁን የትኛውም ቦታ የምናየውን ነገር ራሳችን በተግባር እናስገኘው። እሺ እዚህ ላይ በቃናል። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب